ተመልከቱ ይሄን ቪዲዮ ላሳያችሁ። ይሄን ጉድ ሼር አድርጉት። በነገራችን ላይ ለብዙዎች መድረስ አለበት። አሁን ይሄ ላሊበላ አካባቢ የሚገኝ ነው። ከዛ ከዋሻው ውስጥ እዛ ጋር ነጠላ የለበሰው ሰውዬ እሱ ይዞ የሚመጣው ምንድነው? የሰው አጽም መድረክ ላይ ማቆም ጀምረዋል ያልኩት ይሄንን። ይኸው ተመልከት። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይገስጻችሁ። በጌታ በኢየሱስ ክርስቶስ ስም። አረ ምን አይነት ነገር ነው ወገኖቼ? አረ ምንድነው? ይኸው ደግፎት ቁጭ ያለ ሰውየው እጁን የተገነዘ እግሩን የታሰረ በቅንነት በየዋህነት እስቲ ተመልከቱት። የእናትህ ወይም የአባትህ ወይም የእህትህ የቅርብ ዘመድ አስከሬን አጽም ወጥቶ እንደዚህ ፊት ለፊት ቢቆም ደስ ይላል? አንተ ከሙታን ጋራ ከመቃብር ጋራ ጨዋታ ምን ያደርጋል? ሰዎች ሞተው እንኳን ማርፉበት ቦታ ዲስሪስፔክት እኮ ነው ይሄ። ጌታ ምስክሬን ዲስሪስፔክት ነው። የሰው አጽም አውጥቶ ይሄ ለኦርቶዶክስ አድርሱልኝ። ይሄን መልእክት ቤተክርስቲያኒቱን እንመራለን ለሚሉ አድርሱላቸው፣ ንገሯቸው። ነገ የአንድ ጳጳስ አስከሬን እንዲህ ባለው ሁኔታ ቢቆም ምንድነው የሚሰማው? እንግዲህ አሁን እዚህ ጋር አቁመው ይኸው የማይበሰብስ ቦታ ነው ቃል ኪዳን አለው ይላል።